የእግዚአብሔር ክንዶይ ተነስ የእግዚአብሔር ክንዶይ ተነስ የእግዚአብሔር ክንዶይ ተነስ ለኛ ከጥንት የነበረው ያ ታላቅ ክብር ኃይል ዛሬ ይንቀሳቀስ ለኛ አሜን የእግዚአብሔር ክንዶይ ተነስ የእግዚአብሔር ክንዶይ ተነስ የእግዚአብሔር ክንዶይ ተነስ ለኛ ከጥንት የነበረው ያ ታላቅ ግሩም ኃይል ዛሬ ይንቀሳቀስ ለኛ የእግዚአብሔር ክንድ በዚህ ዘመን ይነሳ ክብር ሁሉ ለኢየሱስ ይሁን ሰላም ለእናንተ ይሁን በምድር ዙሪያ ያላችሁ የእግዚአብሔር ቤተሰቦች ሆይ እንዴት ናችሁ እግዚአብሔር የተባረከ ይሁን ይሄ ለጸሎት የተከፈተው መስመር ላይ ዛሬ ደግሞ መተናል እንጸልያለን ለምድር ሁሉ ለወገን ሁሉ ላልዳኑ ሰዎች ሁሉ ወንጌል እንዲሮጥ እንጸልያለን እግዚአብሔር የሚሰማበት መስመር የሰጠን መስመር ነው ክብር ሁሉ ለጌታ ይሁን ወንጌላዊ ተረጋጅ ነኝ ከካናዳ እንዴት ናችሁ ሁሉ ሰላም ነው ወይ እግዚአብሔር ስሙ ይባረክ አጭር ቃል ተናግሬ ዛሬ እጸልያለሁ አብረን እንጸልያለን የእግዚአብሔር ክንድ በመካከላችን አለ የእግዚአብሔር እጅ በመካከላችን አለ ታሪክን ይሰራል ነገሮችን ይቀይራል እግዚአብሔር ኃያል ነው ማንንም አይንቅም ስሙ ይባረክ ሐዋርያት ሥራ ላይ ምዕራፍ 1 ቁጥር 17 ላይ ስለ እድላችሁ ልነግራችሁ ነው ዛሬ እድለኛ ነህ ሊሌ ነው እድለኛ ሰው ስለ እድለኛ ሰው እናገራለሁ እድለኛነትን ማወቅ እድለኛ እንደሆንክ ታውቃለህ በእውነት እድለኛ እንደሆንሽ ታውቃለሽ እድል ወገኖች ሆይ ሰው ፈልጎ የሚያገኘው ጉዳይ አይደለም እድል ነው ለትልቅ ሰው ይሆናል ለትንሽ ለሴት ለወንድ እድል ከደረሰው በቃ ደረሰው ማለት ነው ክብር ሁሉ ለኢየሱስ ይሁን እና እድልን ግን ስለመጠበቅ እናገራለሁ ዳዊት እንደዚህ ይላል መዝሙር 16 ላይ እንደዚህ ይላል ገመዴ በአማረ ስፍራ ወደቀችልኝ ርስቴም ተዋበችልኝ ይላል አሜን ስሙ የተባረከ ይሁን እድለኛ ነኝ እድል ደረሰኝ ይላል ዳዊት እግዚአብሔር ይመስገን እዚህ ክፍል ላይ ሐዋርያት ሲናገሩ እንሰማለን እንደዚህ ይላል ሐዋርያት ሥራ ምዕራፍ 1 ቁጥር 17 አነባለሁ ከኛ ጋር ተቆጥሮ ነበር ለዚህም አገልግሎት ታድሎ ነበርና ይላል ቲቶስ ስለሄደ ሰው ነው የምናገሩት እድሉን ስለናቀ ሰው ይናገራሉ ጴጥሮስ ነው እንዲህ ከኛ ጋር ተቆጥሮ ነበር ለዚህ አገልግሎት ደግሞ ታድሎ ነበር እድል ደርሶት ነበር ይላል እግዚአብሔር ስሙ ይባረክ ምንድነው ግን እድሉ የደረሰ እድል ልንገር ዛሬ ለኔ የደረሰኝ እድል ድንገት ከሰው መካከል የደረሰኝ እድል በጣም የሚገርም ነው አንዱ ይሄ ሰው ጥሎት የሄደውን እድል ነግራችኋለሁ እድል ካላስተዋላችሁ ትጥላላችሁ በጣም እግዚአብሔር ካረዳችሁ እድላችሁን መጠቀም የማይችሉ ሰዎች ስላሉ ነው ምናገረው ልረዳቸው ነው በጸሎት ዛሬ እና 12 ሰዎችን ጌታችን ኢየሱስ ክርስቶስ ወደ ምድር ሲመጣ 12 ሰዎችን መላመለ ማለት ነው መረጠ በመጀመሪያ በ30 ዓመቱ ስራ ጌታ ኢየሱስ ማገልገል ሲጀምር መጀመሪያ ደቀ መዛሙርቶች 12 ምርጥ ሰዎችን መረጠ ማለት ከምድር ሁሉ ሰው 12 ሲመርጥ አንዱ እድል ደረሰው ማለት ከ12ቱ አንዱ የሚገርም ነገር እድሉን ያላወቀ ሰው ነው የምነግራችሁ እና ለምንድን ነው የመረጠው ከሱ ጋር እንዲኖሩ ለዘላለም ህይወት እኮ ነው የመረጠው በመጀመሪያ ለዘላለም ዓለም ይሄን ታውቃላችሁ ለዘላለም ዓለም ከመለኮት ጋር ከእግዚአብሔር ጋር ዘላለማዊነትን ለመካፈል ከሱ ጋር ይኖሩ ዘንድ ይላል ማርቆስ ምዕራፍ 3 ቁጥር 14 ላይ በመጀመሪያ ከሱ ጋር እንዲኖሩ መረጠ ጥቂት ሰዎች ውድ ነው መመረጥ በጣም ጥቂት ሰዎች በተመረጡበት ተመረጠ ይሄው እኛ እንደተመረጠ ማለት ነው እኛ ከሰው ሁሉ መካከል ለዘላለም ትኖር ዘንድ አንተ ተመረጥክ በእውነት ምን ከብለህ ነው የተመረጥከው ምን ስላረክ ነው ምንም አንቺ ስለምን ስላረክ
ነው። ምንም ስላደረገን አይደለም። መረጠን። አሜን። ገመዳችን በአማረ ስፍራ ወደቀችልን እንዳለን ሃሌሉያ። ለዘላለም ዓለም ከዘላለም ጥፋት ተረፍን። ለምን? እድሉ በላችሁ ላይ ወደቀ። ክብሩን እግዚአብሔር ይውሰድ እና ለዘላለም ለመኖር ብቻ አይደለም ከሱ ጋር እንዲኖሩና እንዲያገለግሉት መረጣቸው ይላል። ይሄ እድል ነጥሎ የሄደ ከሱ ጋር የኖሩ ደግሞ እንዲያገለግሉት ለዘላለም ዓለም ከሱ ጋር ደግሞ እንዲያገለግሉት ሲያገለግሉ ምንድነው የሚሆነው? በምድር ከሱ ጋር ሲኖሩ በምድር እስከሰሩ እንዴት እኛ እኮ ሁሉን ጤን ተከተልን ይላል ጴጥሮስ። እንግዲህ ምንድነው ዋጋችን? በሰማይ የዘላለም ሕይወት በምድር 100 እጥፍ አለ። በምድርም በሰማይም ነው። እግዚአብሔር ስሙ ይባረክ። በምድር ይጠብቃል፣ ይመግባል፣ ያኖራል። መሸሸጊያ አለ። በሰማይ የዘላለም ሕይወት ይጠብቃል፣ ይጠብቅሻል። እድለኛ ነሽ ልልሽ፣ እድለኛ ነኝ። እድልሽን ጠብቂ። ሰውየው እንዳልጠበቀ ልነግራችሁ ነው ወገኖች ሆይ። እና ምንድነው ምን ይላል? ለዚህ አገልግሎት ታድሎ ነበር ይላል። ማገልገሉስ ምንድነው አገልግሎቱ? እንዴ አጋንንት ላይ ሾመው። አጋንንትን ሄዶ እንዲያስወጡ አንድ ጊዜ ሰባዎቹን ሁለት አድርጎ ስልካቸው ይሁዳንም ልኮ ነበር። ይሁዳም ሄዶ ነበር። እሱንም ሰውዬ ልኮ ነበር። ታድሎ ነበር። አጋንንት ሄዱ አለ። በሱ የሚያምኑ እነዚህ ምልክቶች ይከተላቸዋል። አጋንንት ያስወጣሉ፣ ድዌን ይፈውሳሉ፣ ሙታንን ያስነሳሉ። ሃሌሉያ! በእውነት ተአምር ነው የኛ መመረጥ እኮ የኛ መወደድ። በምድርም ስልጣን መንግስታት እንደዚህ የሚያሾረውን እኛ ውጣ በኢየሱስ ስም ስንል ስሙን ሰጥቶን ሄደ እናስወጣለን። ዲያብሎስ እንቀጣለን። አየር ላይ ያለው አለቃ፣ ባህር ላይ ያለው ውስጥ ያለው የጨለማን ኃይል ደጋሚ፣ መተተኛ፣ ሟርተኛ በእኛ ፊት ስልጣን የለው። ለምን? የኢየሱስ ክርስቶስ ስም ከስም ሁሉ በላይ ነው። ስሙ የተባረከ ይሁን ወገኖች። እና ለአገልግሎትም ሾመው እኮ ሰው እድሉ ምንድነው? ስለ ሾመት ተሾሞ ነበር ይሄ ሰው። አጋንንት ላይ ተሾሞ፣ ደዌ ላይ ተሾሞ፣ በምድር ላይ 100 እጥፍ በምድር ጽድቅ መንግስቱ ከተከተለ ሁሉ ሊከተለው ተሾመ። ክብር ሁሉ ለኢየሱስ ይሁን። ሹመቱ ሌላ ይውሰድ ስሉታ ያላችሁ ሐዋርያት ሥራ ምዕራፍ 1 ቁጥር 20 ላይ ሹመቱን እንግዲህ ሹመቱን ጥሎ ሄዶ ሌላ ሰው ይውሰድ። ዋው! በጣም ትልቅ እድል፣ ለዘላለም የመኖር እድል፣ ጌታን የማገልገል እድል፣ በእውነት አጋንንት ላይ መሾም እድል፣ ፕሮቴክት የመደረግ እድል፣ ኃይል የመቀበል እድል፣ በምድር አሸንፎ የመኖር እድል፣ ሰላም የማግኘት ሌላ ሰው ሰላም ሳያጣ በክርስቶስ ያለ በሰላም ይተኛል። በሰላም ችግር እያለ ረሃብ እያለ ጦርነት እያለ አስቸጋሪ ነገር እያለ ሰላም አለ። ስንት እድል ነው ይሁዳ ጥሎት ሄደው። ምን አይነት ሰው ነው? እድሉን አላወቀም፣ ጥሎት ሄደ። ተዋት ይላል፣ እንደ ቀልድ ተወ። አምላኬ እግዚአብሔር ሆይ ከዚህ ጠብቀ። ዛሬ ለመጸለይ ነው ወገኖች ሆይ፣ በክርስቶስ ኢየሱስ እሱ በጣረጣ ያገኘነው እድል እናውቃለን። በእውነት በሰማይ ለዘላለም ለመኖር መዳን፣ ከዘላለም እሳት ለመትረፍ እሱ ብቻ አይደለም ደግሞም ለማገልገል በቃ ጌታ ከረዳ ለማገልገል መንፈስ ቅዱስ የወረደው እንድናገለግለው፣ ወንጌል እንድናወራ፣ እንድንጸልይ፣ ሰውን እንድናማክር፣ በሰው መካከል ስንሆን በረከት እንድንሆን። እኛ እንቁ ነን። እንቁ የዘላለም ሕይወት ያለ በክርስቶስ ያሉት ኩናኔ የለባቸው። አንተ እድልህን ግን ታውቃለህ። በእውነት ነው ዝም ብለህ ታማርራለህ። አንቺ ታማርራለሽ። ኢየሱስ ክርስቶስ ጌታ ነው። እድለኛ ነኝ፣ እድለኛም ነህ፣ እድለኛ ነሽ ይቴ። ክብር ሁሉ ለኢየሱስ ይሁን። ስለዚህ ትቶት ሌላ እድለኛ ደግሞ ገባበት። የሚገርማችሁ ነገር ቁጥር 5 ላይ እሱ በተዋት ቦታ እስቲ ከኛ ጋር ይሄን እድል ሲከታተል የነበረው ከኛ ጋር ግን ያልተቆጠረ ማንም ስል ማቲያስ የሚባል ሰው ይሁዳ ጥሎት የሄደውን ቦታ ላይ ሌላ እድለኛ ገባበት። አንዱ የጌታ ቦታ ክፍት አይሆንም እኮ ሌላ እምቢ ብሎ ሲሄድ ሳኦል እኮ
ስንፍና ሲያደርግ ጌታን ስበድል ስተው ስለምን ታለቅሳለህ? ሌላ አዘጋጅቻለሁ አለ እግዚአብሔር። ሌላ ዳዊት ተዘጋጀ። ሌላ እምቢ ስል እግዚአብሔር ሰው አጣ። እስራኤላውያን በምድር ሲያስቸግሩ እምቢ ስሉ ለሌላ ሕዝብ እሰጣለሁ አለ ሙሴን እግዚአብሔር። ሌላ ሕዝብ አለው እኮ እግዚአብሔር። አትቀልዱ፣ ቀልድ የለም። ጸልይላችኋለሁ፣ ኃይል ታገኛላችሁ። ኃይላችሁን አድሰን እንደገና እንነሳለን እንጂ መቀለድ የለም። እድል ነው። እድል እንዴት ነው የምትለው? እንዴት ምንም የሌላት ሴት ምንም ያላገኘች ምንም ደሃ ሴት 1 ቢሊዮን ብር ሲወጣላት መሸከም አዋቅቷት ትሞታለች ማለት ነው። እድል ትልቅ እድል መተው ማለት መሸከም ሲያቅተን ነው። ጌታ የሰጠን እድል የዘላለም አገልግሎት የዘላለም ሹመት በሰማይ የዘላለም ሕይወት ከክብር ጋር ከአክሊል ጋር በምድር 100 እጥፍ ጥበቃ በምድር ፕሮቴክት ማብላት መኖር የሰማይ ወፎችንም የመገበን በእውነት ምን ስላለን ነው የምንኖረው? አየሩን እየቀደሰልን በሰላም በክፉ በዘመን መጨረሻ ጥበቃ በስቶ ትኖራለን። ኢየሱስ ያድናል። እድላችሁን እንደቀላል እንዳታዩ ነግራችኋለሁ። ማቲያስ ገባ ማለት በሳውል ቦታ ዳዊት እንደገባ ማለት ነው። በአስጢን ቦታ አስቴር እንደገባች ማለት ነው። ሰነፎች ስለቁ ልባሞች ይገባሉ። ማሳናላ ካንቶ ክብር ሁሉ ለኢየሱስ ይሁን። ለምንድን ነው የተወው ግን ይሁዳ? ለምንድን ነው የተሰጠው እድል? ብርቅ እድል ከ12 አንዱ አድርጎ ጌታ የመረጠው በቃ ከሱ ጋር ሁልጊዜ ከጌታን ፊት እያየ ያስተማረ እየረዳው ለምን ጥሎ ሄደ? ለምን ስንል ገንዘብ ይወዳል። ገንዘብ ሰው አለጌታ ለገንዘብና ለእግዚአብሔር ሊገዛ አይችልም። ገንዘብን እንንቃለን። ለእግዚአብሔር ስንገዛ ገንዘብ ባሪያችን ነው እንጂ ባሪያው አይደለንም። እኛ የገንዘብ ባሪያ አይደለንም። የክብር ባሪያ አይደለም። የሰው ባሪያ አይደለንም። ሃሌሉያ! የኢየሱስ ባሪያዎች አሜን። ክብር ሁሉ ለኢየሱስ። ገንዘብ ይወድ ነበር። ዮሐንስ 12 ላይ ሌባ ነበረ። ቀስ በቀስ ይሰርቅ ነበር። ለምን? ገንዘብ ይወዳል። ልቡ በገንዘብ ፍቅር ሙልት ብሎ ነበር። እሱ ገንዘብ ያስባል። ለካ ጌታ ኢየሱስ በሚያስተምርበት ጊዜ መንግስተ ሰማያት ቀርባለች ሲል ሁሉን ትታችሁ ተከተሉን እኔ ሁሉ ይሆንላችኋለሁ ሲል ጽድቅና መንግስቱን ፈልጉ ሌላ ለካ አይሰማም። ገንዘብ ያው ልቡ ውስጥ ገንዘብ ይንተከተካል። ይሄ ሰው ይላል የእግዚአብሔር ቃል ዕብራውያን 12:16 ላይ ለዚህ ዓለም ይመቻል፣ ይሄን ዓለም ወዶ ይላል ብኩርናውን አቃለለ። በምሸት መሰላት በአንድ ምሳ ብኩርናውን የእግዚአብሔር ሰው የመሆን እጥፍ የመውረስ ብኩርና ምን አቃለለ ይላል። በኋላ በእንባ ውብል አላገኘም ይላል። አለፈ። በቀን አትቀልዱ። በቀናችሁ በጊዜያችሁ በእድላችሁ አትቀልዱ። ቁም ነገረኛው የሚያስቀልድ ነገር ስለበዛ ነው በዚህ ምድር። ቀልድ፣ ጨዋታ፣ ውሸት ዝም ብሎ እንደማያልፍ ምድር የሚያታልሏችሁ ስለበዛ ከዛ ዳኑ ያልኳችሁ ነው። እግዚአብሔር ሌላ ህዝብ አለ። ለአንተ እድል ግን ሰጥቷል ቅድሚያ። ለአንቺ ግን እድል ሰጥቷል ቅድሚያ። ይቴ በርቺ፣ እኔ ጸልይልሻለሁ። ለእኔም ጸልይ፣ አብረን እንጸላለያለን። በእግዚአብሔር መንግስት ውስጥ በርቶ ምድር ለዘላለም አይደለም። ገንዘብም ያልፋል። በእውነት ሌላ ክብርም ተንቀሽ ሊሆን ይችላል፣ ሀቴሽ ሊሆን ይችላል፣ በብዙ ነገር ተጨቅነሽ ሊሆን ይችላል። በክርስቶስ ኢየሱስ የተወደድሽ የተመረጥሽ የመመረጥ እድል የማገልገል እድል ለዘላለም ትኖራለሽ። በምድር ዘላለም የለም አይደል እንዴ? በምድርማ እንሞታለን። ሁለተኛ ሞት ግን አገኘ ነው። ሾቶሎፖሳ ኢየሱስ ክርስቶስ ጌታ ነው እና በነፃ ትልቅ ነገር ዘላለም ነገር ስሰጠን ወገኖች ሆይ እንዴት ነው የምታስቡት? እንዴት ነው የምናስበው? ሁሉ ያልፋል፣ ሰማይና ምድር ያልፋል። ቃሌ ግን አለ ጊዜ አያልፍ። አንዲት ነጥብ አለች፣ 4 ነጥብ ወይ ደግሞ ነጥብ 2 ነጥብ አልፍ በመጽሐፍ ቅዱስ ላይ የተጻፈ ይፈጸማል። እግዚአብሔር አባታችን ነው እና እድለኛ ነህ፣ እድለኛ ነሽ። እድልሽ ከአንቺ ጋር እንዲቆይ ልጸልይ ነው የመጣሁት። እግዚአብሔር የሰጠን እድል እንድንበረታበት
ልነግራችሁ ነው የመጣሁት። ሰነፍ እድሉን ስፍራውን የሚለቅላል ቤቷን ትታ እንደምትበር ወፍ ነች ይላል ምሳሌ ላይ። ትበራለች በቃ ቤቷን ትታ። ለምን ሰነፍ መሆን የለብንም። እድላችንን መጠበቅ አለብን። እግዚአብሔር ለምንድን ነው የመረጠን? ቆም ብላችሁ አስቡ። ማስተዋል ይጨመርላችሁ። ጥበብ እግዚአብሔር ይስጠን ወገኖች ሆይ። ስለዚህ ይሁዳ ይሄን ዓለም ወዶ ገንዘብ ወዶ ሸጠ። ኤሳው ይሄን ዓለም ወዶ ዓለም በቃ ተስደስታለች። በቃ እኔ አሁን ልሞት ነው እንካ በቃ አለና በሽሮ ሸጠ፣ በምስር ወጥ ሸጠ። በቃ ለምን ልሞት ነው እንዴ? ስሞት የዘላለም ሕይወት እኮ አለ ጠብቀዋል። እንዴ ነው የሚቀልደው? አሸጥ የእግዚአብሔር የመሆን ለሌላ አይቀየርም። ብኩርናችሁን ጠብቁ፣ ድንግልነታችሁን ጠብቁ። የእግዚአብሔር መሆናችሁን አትርሱ። ስትናገሩ፣ ስታስቡ፣ ስትወጡ፣ ስትገቡ፣ ስትሰሩ ሌላ ሰው ይቀልድ። አትቀልድ። አንተ ልዩ ነህ፣ እኔ ልዩ ነኝ፣ አንቺ ልዩ ነሽ እኮ። ክብር ሁሉ ለኢየሱስ ይሁን። ትንሽ ትመስያለሽ እንደ በቃ ጉስቃላ በቃ ጉስቁልቁል ብለናል አይደል? የእግዚአብሔር ልጆች ነን፣ ለዘላለም የምናበራ የብርሃን ልጆች። ክብር ሁሉ ለኢየሱስ ይሁን። እድልን መጠበቅ፣ እድልን ጠብቅ። እድለኛ ነህ እያልኩ ነው። እድለኛ ነሽ። ሰነፍ አትሁኚ። ይሁዳ ጥሎ በሄደው ቦታ ላይ ማቲያስ ገባ። ያው ይቋምጥ ነበር በፊቱ ነው። ምን ነው እድሉ በደረሰኝ ይል ነበር። ገባ። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ለዘላለም ዓለም ይጠብቀን። እግዚአብሔር ከኛ ጋር ይሁን፣ ካንተ ጋር ይሁን። እንጸልያለሁ በዚህ ሰዓት። እግዚአብሔርን እንለምን፣ እንጸልይ። አቅማችን እግዚአብሔር ነው። እግዚአብሔር በመንፈስ ቅዱስ በዚህ ሰዓት መጥቶ እንዲረዳን እለምናለሁ። የሰራዊት ጌታ እግዚአብሔር ሁሉን የምትችል ልጅን ክርስቶስ ኢየሱስን ወደ ምድር ልከ እንደገና የወለድከን ጌታ፣ ለዘላለም እንኖር ዘንድ የፈቀድክ ጌታ፣ ስምህን እጠራለሁ የኔ ጌታ በጌታ በኢየሱስ ክርስቶስ ስም። እኔንና ወንድሜን እኔንና ይጤት እንደገና አስበን። የሰጠን እድል ትልቅ ነው ጌታ። እስከ ዛሬም ስላልተጠነቀቀን ይቅር በለን። በክርስቶስ ደም መተላለፋችንን ደምስስልን። እግዚአብሔር አባት ሆይ ልጅህን ኢየሱስ ክርስቶስን ልቀ ገለህ አጥፍተህ በመስቀል ላይ በሱ ላይ ፈርደ አዳንቀን ጌታው። አገልግሎት ሰጠን፣ ህይወት ሰጠን፣ ሰላም ሰጠን፣ በምድር እንድንኖር ጥበቃ ሰጠን፣ አጋንንት ላይ ሾምከን። ይህን ሁሉ ያላስተዋልነውን በድለናልና ይቅር በለን። እግዚአብሔር አባት ሆይ በዚህ ሰዓት ጸልያለሁ፣ ለታድሶ ጸልያለሁ። የይቴ ነፍስ እንድታደስ፣ የወንድሜ ነፍስ እንድታደስ፣ አገልግሎቱ እንድታደስ፣ ህይወቱ እንድታደስ፣ እንድነቁ እንድባንኑ በክርስቶስ ኢየሱስ ጸልያለሁ። መባነን ይሁን፣ መንቃቱ። ለምን ተፈጠርኩ? ለምን ክርስቶስ ኢየሱስ እኔ መረጠ? ለምን ከሌላ ሰው ተወደድኩ? እድሌ ትልቅ ነው እንድንል በኢየሱስ ማስተዋል ይጨመርልን፣ ጥበብ ይጨመርልን። ጌታ እግዚአብሔር የዘላለም አምላክ አቤቱ ጌታ ከታመመን የመፈወስ እድል የዘላለም አምላክ በመገረፊ ቁስል ተፈወሰን። ጌታ ቁስል ለፈውስ ተሰጠን። ስሜ ዲያብሎስን ለመቅጣት ተሰጠን። ጌታ ደሜ ከኃጢአት ልንነጻበት ተሰጠን። አቤት እድላችን! አቤት ጌታ ሆይ ንስሐ ስንገባ እንደገና ለመታደስ እድል አለን። እድል ለማንም ያልሆነ እድል ጌታ ብዙዎች በምድር ዙሪያ የሚንከራተቱበት እድል ለእኛ ሰጥተሃል። እባክህ እርዳን። ስለ ኢየሱስ ክርስቶስ እለምናለሁ። አጽናን። ወንድሜን አቁመው፣ ችግሮች አንገዳግዱት። ይሄን አቁማት እግዚአብሔር ሆይ፣ ትከላት እግዚአብሔር ሆይ። ኃይል በላዋ ላይ ይምጣ በዚህ ሰዓት እግዚአብሔር ሆይ። መንፈስ ሙላባት እግዚአብሔር ሆይ። የተከፈተ ሰማይ በይቴ ላይ ይሁን። መንፈስ ሙላባት ሄራፑና ማሴክራቫዲኒያ መንፈስ ቅዱስን ይልክላቸዋለሁ ያልክ ላክ ጌታ። በዚህ ሰዓት በይቴ ቤት ላይ ላክ፣ በወንድሜ ቤት ላይ ላክ፣ ህይወቱ ላይ ላክ። እባክህ መንፈስ ቅዱስ ና የኔ ጌታ፣ ና ታድሶ አድርግ፣ ና ጉብኝት አድርግ፣ ና እንደገና መነሳት ይሁን ጌታው። ይቴ የተቸገረችበት ገመድ በጣጠስ፣ ወንድሜ የታሰርበት ሰንሰለት በጣጠስ፣ መንገዳቸውን የዘጋ ከመንገዳቸው ላይ ይነሳ።
ስምህን እጠራለሁ የናዝሬቱ ኢየሱስ ጉብኝት ይሁን በኢትዮጵያ ምድር ላይ ጉብኝት እዛ ባሉ ወገኖች ላይ ጉብኝት ይሁን እህቶች ላይ ጉብኝት ይሁን የሚያገለግሉ ባሪያዎች ላይ ጉብኝት ይሁን መንቃት ይሁን ጌታ ሆይ መታደስ ይሁን የሰማይ ብርሃን በላቸው ላይ ያብራ በክርስቶስ ኢየሱስ እህቶች ወንድሞች ላይ ያብራ ቤተክርስቲያን ላይ ያብራ ሰውን ቃጌታ ሆይ ሰውን ጎብኝ ጌታ ሆይ እንደገና ቀስቀስ መንፈስ ቅዱስ ማራላ ጋንዱራ ቦሰከ በሬላዎስ ማነሳት ይሁን ጌታው የተቸገረችበት ነገር ይነሳ ደዌ ይነቀል ህመም ይነቀል በኢየሱስ ስም እርግማን ይመታ ዲያብሎስ የሰራቸው ስራዎች በሙሉ ያከማቸው እስከ ዛሬ ያደረገው የሟረተው የረጨው የመተነው ያስቀመጠው በእግዚአብሔር እሳት የተበላ ይሁን አሜን በኢየሱስ ስም የተበላ ይሁን በእግዚአብሔር እሳት ተቃጠለ ይሁን በእግዚአብሔር ፊት ነን ወገኖች አሁን ያለ ነው ሰማይ አምላክ ያያናል ጌታ ኢየሱስ ክርስቶስ የሰጠን ነው ለምን ሰጣችሁ ማላለ ፈልጉ ታገኙማላችሁ አንኳኳል የሰማይን ደጅ እናንኳኳለን አባቶ እናንኳኳለን ክፈት ለወንድሜ ክፈት ለይቴ ክፈትላ ታሪክ ይቀየር እባክህ ራሹ ካፑዳ ማካላራ ዲናሞስ ዳንቶና ማሳንታ መንፈሳዊ ይውርነት የተነቀለ ይሁን ብርሃን ይሁን አይን ይከፈታው በኢየሱስ ክርስቶስ የልቦናቸው አይን ይከፈት የይቴ ልቦና አይን የወንድሜ ልቦና አይን ይከፈት መከፈት ይሁን አንተ ማወቅ ይሁን ና ጌታ ሆይ ይቴ ቤት ውስጥ ተመላለስ ወንድሜ ቤት ውስጥ ተመላለስ አዲስ ጌታ ሆይ ያጡት ሙላባቸው እኔ ነኝ የሰማይ ወፎችን ይመግባለሁ ብለህ የምድር አበቦችን የሚያለብስ ሶሎሞን እንዳከነሱ እንኳ ከነሱ አንዱ አለበስም ይላል ምታለብስ ምታኖር ምትመግብ የምትረዳ ይቴን እርዳ ወንድሜን እርዳ እባካስልን ጌታ ለሌላ ተራ ነገር ብለን ክብርን እንዳናጎድል ጠብቀን እርዳ እኔን እርዳ ወንድሜን ይቴን ሻኩ ፓራዲና ማውሳ መንፈስ ቅዱስ እለፈኝ ጌታ ጉብኝት አንተ ሞለኮት ነህ ትችላለህ የጥንቱ እግዚአብሔር ዛሬም ያው ነህ አንተ ትችላለህ የሐዋርያት አምላክ ዛሬም ያው ነህ ዲያብሎስን ቀጣ ህዝብን አሻግር ወደ ማዶ አሻግር ያላዩትን እጅ ግለጥላቸው ያላዩትን ክፊትን አብራላቸው እንደገና ወደ እነሱና አቤቱ ልለምን ራሾኮ ፖክራቫዲያ እጄን ትከፍታለህ ለስጋ ለባሽ ሁሉ ከመልካም ነገር ታጠግባለህ ተብሎ ተጽፏል እጅ ይከፈት በኢየሱስም ይከፈት በዚህ ሰዓት መልካም ነገር ወንድሞችን አጠግብ ኢቶችን አጠግብ የሰማይ አምላክ ሆይ እኛ ወዴት እንሄዳለን ልትሄዱ ትወዳላችሁ አለ ጌታ ኢየሱስ ጴጥሮስ እንደዚህ አለ እኛ አንተ የዘላለም ሕይወት አለ ካንተ ወዴት እንሄዳለን እኛ ያንተ ነን ጌታ ሆይ እኛ ያንተ ነን የሰማይ አምላክ ይቴ ያንተ ነን ወንድሜ ያንተ ነን ማክራቫጆና ማላጋንዱባ አሲያ አይዶ ሴክሬቬችና ማላጋንቶባ ወደ ማን እንሄዳለን ወደ አንተ መጥተናል አንተ የዘላለም ሕይወት አለ የዘላለም ሕይወት ቃል አለ ጌታ ሆይ ዛሬ እድላቸው እንደገና እንዲያስቡ እድል እንደገና ደግሞ ላተሰጠው እንዲሰጥ እጸልያለሁ እድለኛ አድርጋት ይቴ እድለኛ ጌታ ለስራ እድለኛ ለመኖር እድለኛ ለታድሶ እድለኛ ለማገልገል እድለኛ እንደገና እድልን ታድሰን እጸልያለሁ ባውዱ ለእግዚአብሔር የምሳነው ነገር አለ የለም እግዚአብሔር ኃያል ማንንም አይንቅ በቃ ይሰማል ሰምቶ የሚመልስ በዙፋኑ ላይ አለ የእግዚአብሔር አይኖች ወደ ጻድቃን ናቸው ጆሮቹ ለጸሎታቸው ተከፍቷል ኢላሊ እግዚአብሔር ፓክሮፓ ሴክሬዴጀና መለጋንቱ ባክራቫጀና መለጋንቶ ሜክሬዴጀኛ ኦላ ፑራቦ ሰክላቦራ ዳይታና ማስወቶ ለኮማንዴ የእግዚአብሔር ክንዶ ይተነስ የእግዚአብሔር ክንዶ ይተነስ እንደ ቀድሞ ተነስ ጉብኝት አድርግ በምድር ዙሪያ ተነስ ጌታው በቤተ ክርስቲያን ውስጥ ተነስ እባክህ እንለምናለን እርዳን ወንጌልና ዳር ዘንድ እርዳን የወንጌል እሳት ምድርን የእሳቱ ወላፈን ምድርን እግዚአብሔር ገለባውን ያቃጠለ ህዝብን ያድን ዘንድ የወንጌል እሳት ይቀጣጣል የወንጌል እሳት ይቀጣጣል ሪቫይቫል ይነሳ የመንፈስ ቅዱስ ሥራ ይገለጥ ጸጋዎች ይገለጡ ክብር ይገለጥ ጌታ መንግስት ተስፋ ሻፑ ካማራላቦሽያ
እስራት ይበጣጥስ። አይምሮ ላይ የተባተበ እስራት ጌታ በቴክኖሎጂ የተባተበ እስራት ከይቴ ላይ ይበጣጥስ። ከወንድሜ ላይ በኢየሱስ ስም በኢየሱስ ስም በጣጥስ። የታሰሩበት ገመድ ይበጣጥስ። ጌታ ዲያብሎስ እየሰራ ያለው ዘመኑ እንዳለቀ አውቆ በታላቅ ቁጣ ወደ ምድር ወርዷል የተባለው ዲያብሎስ ያው ዘመኑን ያውቃል፣ ያጠናል። በታላቅ ቁጣ እየሰራ ነው። በቴክኖሎጂ ብዙ ነገር እየፈበረከ እየሰራ ነው። ገዳይ አጥፊ መሳሪያ እየሰራ ነው። ሰው የሚጠፋበት መንገድ እያዘጋጀ ነው። ደዌ እየረጨ ነው። የጥፋት መሳሪያ እየሰራ ነው። ምድርን ለማጥፋት በሱ አቅም ይሞክራል። ሻካላ ፖሪያ አሁን ግን የሚከላከል አለ ይላል የእግዚአብሔር ቃል ተሰሎንቄ ላይ። አሁን ማነው? ቤተ ክርስቲያን መንፈስ ቅዱስ እንከላከለዋለን። ዲያብሎስና ስራው በኢየሱስ ስም ይፍረስ። ከይቴ ቤት ይፍረስ። ከምድር ዙሪያ ይፍረስ። ከየከተማው በኢየሱስ ስም ይፍረስ። ከኢትዮጵያ ምድር ጦርና የጦር ወሬ በኢየሱስ ስም የተሻረ ይሁን። በኢየሱስ ስም ከኤርትራ ምድር የተሻረ ይሁን። በኢየሱስ ስም ከዓለማችን ላይ የተሻረ ይሁን። አትችልም፣ በእውነት አትችልም። ማኬራ ቦላ ጋንዳላለቦ ኤሬፔንታ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ዲያብሎስ አይችልም። ፉከራ ውሻውን የታሰረ ውሻ ታውቃላችሁ፣ ይጮሃል ይላል እንጂ ልነክስ አይችልም። ታስሯላ በሰንሰለት ሸካራፑና ማላጋንዶ በኢየሱስ ስም አስረናሃል። ከአየሩ ላይ በኢየሱስ ስም አስረናሃል። ከቴክኖሎጂ ላይ በኢየሱስ ስም አስረናሃል። በኢየሱስ ስም ከሚዲያ ላይ አስረናሃል። በጌታ በኢየሱስ ስም ዲያብሎስ የታሰረ ይሁን። ግብረ ሰዶም በኢየሱስ ስም የርኩሰት ኃይል የግብረ ሰዶም ሕፃናትን የሚበላ መንፈስ በኢየሱስ ስም የታሰረ ይሁን። አጥፊ መልአክ በኢየሱስ ክርስቶስ ስም ራፖ ካራቦዲያ በርታ ወገኔ፣ አጥፊ ጠፍቷልና አመት በዓልን አድርግ። ማሻካላ ፖራማንዲያ ስለቲን አስገባ። እግዚአብሔር ከአንተ ጋር ከሆነ ማን ይቃወማል? ማን ይቃወመናል? ራሶ ቶሎ ቆማንዲያ እግዚአብሔር ከአንተ ጋር ይሁን። ልፍስፍስ ግን አትሁን እባክህ። ትልቅ እድል ተሰጥቷል። ተጠርተሃል። ቁም፣ በርታ። ዘመኑ አስቸጋሪ ነው አውቃለሁ፣ አስጨናቂ ነው አውቃለሁ። ኃይል ግን የእግዚአብሔር ነው። የእግዚአብሔር ኃይል ዛሬም ያው ነው። የቀነሰ የሚሄድ የኛ ሰውነት ነው። የኛ ሰው ነው። ብዙ ነገር ነው። ኢኮኖሚ ነው የሚቀንሰው። እግዚአብሔር ያው ነው። ሃሌሉያ ሻላራዴ ማሶቶ ሎኮማ ክራቫ ጌታ ሆይ የዚህ ዓለም አምላክ ላይ ፍረድ። ጌታ ምታው፣ ቅዱሳንን ቀስቀስ። ጌታ ኃይልን አልብሳቸው። አገልጋዮችን የእሳት ነበልባል አድርግ። መድረኮቻችንን ተቆጣጠር። በኢየሱስ ስም ተቆጣጠር። ጌታ ቃሊ ይሰበር። የቃሊ ሰይፍ ይዘርጋ። የቃሊ ሰይፍ ይመዘዝ። በኢየሱስ ስም ቃሊ ይስራ። ቃሊ የቆረጠ የነቀለ ጌታ እንደ ጥንቱ ዘመን ወደ ሰው ልብ እየገባ ይለውጥ። ጌታ የቃሊ ዘይት ይፍሰስ። አሜን። የቃሊ እሳት ይቀጣጠል በኢየሱስ ስም። የቃሊ ውሃ ይፍሰስ። የቃሊ ማር ይገለጥ። ሴክረባዲያ ቃሉ ሕያው ነው። አሜን። ሕይወትም ቃሉ መንፈስም ነው። መንፈስ ቅዱስ በቃሉ ይሰራል። ቃሉ ሕያው ነው። ጌታ እግዚአብሔር ነቢያት በቃሉ እንዲሰብኩ፣ በኢየሱስም በቃሉ እንዲተነብዩ፣ ጌታ እግዚአብሔር ፓስተሮች ቃሉ እንዲሰብኩ፣ አስተማሪዎች ቃሉ እንዲያስተምሩ፣ የሰማይ አምላክ እግዚአብሔር ሆይ ወንጌላውያን ወንጌልን ይዞ እንዲወጡ ቃሉን እንዲሰብኩ በኢየሱስም ጸልያለሁ። የቃሉ ኃይል ምድር እንዲሸፍን ጸልያለሁ። አባት ሆይ ፈቃዲ በሰማይ እንደሆነ እንደዚሁም በምድር ይሁን። የኔ ጌታ የኔ አባት እጅ ይንቀሳቀስ። አጀንዳ ይፈጸምልህ። ክብር ይገለጥልህ። ስሚ ይጠራ በምድር ዙሪያ። ጌታው ሰው አጣው አትበል። አቤቱ ሰው ይሁኑልህ። ቅዱሳኖችን ቀስቅስ ጌታው። ቀባ እንደገና ጌታው። በኢየሱስ ማስጣጥቅ እንደገና ጌታው። አስነሳ እንደገና ጌታው። የእንደገና አምላክ ታድሶ ይሁን። እንደገና ቤተ ክርስቲያን ትታጠቅ። ቤተ ክርስቲያን ትወቅ። የቤተ ክርስቲያን ገዢ የናዝሬት ኢየሱስ ሆይ ሃሌሉያ። ሰበቱን ከዋክብት በእጅ ያዝክ። በሰበቱ የወርቅ መቅረዞች መካከል የምትመላለስ የቤተ ክርስቲያን ራስ ኢየሱስ ቤተ ክርስቲያንን ግዛ
እባክህ ሰው አይግዛ፣ እባክህ ሌላ ሲስተም አይግዛ፣ ልማድ አይግዛ፣ አንተ ግዛ። ጌታ ኢየሱስ ይወድሃለሁ፣ ይወድሃለሁ። አንተ ለዓለም ሞታ ፍቅርን ካንተ አይተናል። ፍቅርና አንተ እንደገና አይቶቼ እነሱ ራራ እባክህ ጌታ ሆይ የንስሐን ልብ ስጣቸው፣ የንስሐን ፍሬም ደግሞ አብዛላቸው። ጌታ የንስሐ ፍሬ እንድናፈራ ለምናለሁ። ከዛሬ ጀምሮ በይቴ ላይ አዲስ ነገር ይሁን። በኢየሱስ ወንድሜ ላይ አዲስ ነገር ይሁን። ከዛሬ ጀምሮ አዲስ እጅ ይንቀሳቀስ፣ አዲስ ክብር ይገለጥ። እባክህ ጉብኝት ይሁን። ከዛሬ ጀምሮ ምልክት በየቤቱ ይሁን። ዛሬ ሌሊቷ ይባረክ ጌታ። ዛሬ በቀን የሚሆኑ ደግሞ በቀን ስራቸው ይባረክ። ጥበቃ ይሁን። ህዝብን ቀስቅስ። መንፈስ ቅዱስ ወደ ህዝብ ይልካለሁ። እባክህ ጌታ ጎብኝ ጌታው። ጽድቅ ያብብ ጌታው። እውነት ያፍራ ጌታው። የውሸት አባት ይወጋ። ውሸት፣ ክፋት፣ አመፅ፣ ሞት ጌታ እግዚአብሔር አጋንንት፣ እርኩሳን መናፍስት፣ ጣዖታት የእግዚአብሔር እሳት ይብላችሁ። አሜን ስንል በኢየሱስ ስም የእግዚአብሔር እሳት ገለባውን ይብላ። ገለባ ራሻታና ማሱቶ ኮማንዲያ ጌታ ሆይ እርዳ። አንተ ከኛ ጋር ካውንት ማን ይቃወመናል? ከህዝቢ ጋር ሁን ብዬ ለምናለሁ። ኢቴ የምትቸገረው ነገር ላይ ባክና ጸሎት ርዕሷ ዛሬ ይመለስ። እባክህ በልቧ ያለው መዝገብ ታያለህ። ስለ ክርስቶስ አገላጠ ነገሯን አፍጠን ጌታው። የተዘጋበትን ክፈትለት። ለወንድሜ ክፈት ጌታው። መሮጥ እንዲችል ክፈትለት። እባክህ እርዳው። ሞገሳቸውን መልስ። እንደገና የሞገስ መንፈስ በኢቴና በወንድሜ ላይ ይቀመጥ። ትዳራቸው እንደገና ይታደስ። ጣፋጭ ይሁን። በቤታቸው ተመላለስ። ልጆቻቸው እንደገና ጌታ እግዚአብሔር ያፍሩ። እግዚአብሔር ስራ ፍሬያማ ይሁኑ። ጌታው ስራ ያጡ ስራ ያገኙ። ጌታ ሆይ ያገኙ። በኢየሱስም በሮች ይከፈቱ። በሮች ይከፈቱ። አቤቱ ጌታ የሰማይ ደጅ ክፈትና በሮች በሙሉ ለቅዱሳን ይከፈቱ። በኢየሱስ አይጥበብባቸው ጌታው። አይነስባቸው ቅዱሳን። ጎብኝ ጌታው። እጥረት ይነሳ ከቅዱሳን ላይ። እግዚአብሔር ሆይ የደጋሚና የመተተኛ ኃይል፣ ጠንቋይ መንፈስ፣ አጥፊ መልአክ በክርስቶስ ኢየሱስ ስም አስራችኋለሁ። መናፍስት ጠሪ መናፍስቶች፣ እናንተ ሙታን ጠሪ መናፍስቶች በኢየሱስ ስም የፈረሳችሁ ሁኑ። የዘር ማንዘር ስፕሪት የምትጎትት በሌሊት የምትገለጥ የእግዚአብሔር እሳት ይብላ። ሸድ ከወንድሜ ፊት ከይቴ ፊት በኢየሱስ ክርስቶስ ስም ተቃጠሉ። ታድሶ ይሁን ጌታ። ለውጥ ይሁን ጌታ። ለምኑ ሰጣችሁ ማን ያልከን ጌታ እንለምናለን። እድላችን ትልቅ ነውና እንድንጠብቀው እርዳን ጌታ እግዚአብሔር። የሰጠንን አደራ እንድንጠብቅ፣ የሰጠንን ህይወት እንድንጠብቅ ጌታ ማስተዋል ጨምርልን፣ ጥበብ ጨምርልን። ጠብቀን ከክፉ አድነን እንጂ ወደ ፈተና አታግባን። አቤቱ ከክፉ አድነን እንጂ ወደ ፈተና አታግባን። ራራልን፣ ጠብቀን። ሃሌሉያ። ክብር ደግሞ በሰማይም በምድርም ለአንተ ብቻ ይሁን። አቤቱ ጌታ እንወድሃለን፣ እንገዛልሃለን። የይቴ መጨረሻ በፊት ያማረ ይሁን። የወንድሜ መጨረሻ በፊት ያማረ ይሁን። ሁለንተናቸው በደም ይሸፈን። ለአንተ ለታመንከው ፈጣሪ ለጸጋ ቃል ቤተክርስቲያንን፣ ከተማን፣ ይቴን፣ ወንድሜን አሳልፌ በኢየሱስ ስም ሰጠው። ክብር ለአንተ ይሁን። ስላደመጥከን ስለሰማን እንወድሃለን፣ እናመሰግናለን። በሰማይም በምድርም ክብር። እኛም አንጠቅም ባሪያዎች ነን፣ አንተ ግን ያልከንን አድርገናል። ተባረክ በኢየሱስ ክርስቶስ። ክብር ሁሉ ለጌታ ይሁን ወገኖች። ይሄ የጸሎት በር ጌታ ራሱ ጸልይ ብሎ የተከፈተ ነው። ሰብስክራይብ አድርጉ። ወገኖችም እንዲሳተፉ እንዲጸልዩ ቀስቅሷቸው፣ ሼር አድርጉላቸው። እግዚአብሔር አብስቶ ይባርካችሁ። ተባረኩ።